ሰላም የተከበራችሁ እንዴት አላችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዛሬ ደግሞ በኮንፈረንስ ሊግ የጨዋታ መርሃ ግብር ዙሪያ የሊጊያ ዋርሶ እና የቼልሲን ጨዋታ በተመለከተ ይህንን ትንታኔ ወደ እናንተ ይዘን መጥተናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይን አቀርባለሁ። እንግዲህ የአውሮፓ መድረክ የተለያዩ ጨዋታዎች በዚህ ሳምንት የተከናወኑ ይገኛሉ። ማክሰኞና ረቡዕ ዕለት የቻምፒየንስ ሊግ ጨዋታዎች ተከናውነው ነበር። ዛሬ ሐሙስ ደግሞ የኮንፈረንስ ሊግ እና የዩሮፓ ሊግ ቀን ነው። በርካታ ጨዋታዎች በእነዚህ ውድድሮች ላይ የሚከናወኑ ይሆናል። እንግዲህ በኮንፈረንስ ሊጉ አንድ ትኩረት ሊስብ የሚችለው ብቸኛው ነገር የቼልሲ በውድድሩ ላይ ያለው የተሳትፎ ጉዳይ ነው። በውድድሩ ላይ እየተመለከትን እንዳለ ነው በርካታ ክለቦች የተሳተፉ ነው። ግን ትልቅ ትኩረት ልንሰጠው የምንችለው ቼልሲ ነው። ከቼልሲ ባለፈ ሌሎቹን ክለቦች ስንመለከት ወይ በደረጃ በጣም ዝቅ ያሉ ናቸው ወይም መካከለኛ ደረጃ ላይ የሚገኙ ቢሆን እንኳን ያን ያክል ከፍተኛ ትኩረትን ያገኛሉ ተብሎ አይጠበቅም። ስለዚህ ኮንፈረንስ ሊጉን ስናነሳ ልንመለከት የምንችለው ብቸኛው ቡድን ቼልሲ ነው። እንግዲህ ቼልሲ ከአንድ የውድድር ዓመት ቆይታ በኋላ ማለትም በባለፈው ዓመት በምንም መድረክ ላይ ተሳትፎ አላደረገም። በቻምፒየንስ ሊግም በዩሮፓ ሊግም ወይ በኮንፈረንስ ሊግ ላይ ተሳትፎ አላደረገም ነበረ። በኋላ ግን በዘንድሮ የውድድር ዓመት ወደ አውሮፓ መድረክ ተመልሶ በኮንፈረንስ ሊጉ ላይ ክለቡ እየተሳተፈ ይገኛል። የኮንፈረንስ ሊጉን ስንመለከት ደግሞ ቼልሲ ውድድሩ ቀሎት ያን ያክል ሳይቸገር በቀላሉ ነው ጨዋታዎቹን እያከናወነ የሚገኘው። ከዚህ በፊት ባደረጋቸው ጨዋታዎች ክለቦችን በቀላሉ የሚያሸንፍ ብዙም የማይቸገር እንዲሁም ደግሞ ለወጣትና ለታዳጊ ተጫዋቾች እድል እየሰጠ በነዛ ተጫዋቾች ያለውን አቅም በደንብ እያሳየ የሚገኝ ክለብ ነው። አሁን ላይ በደንብ አንድ መናገር የሚቻለው ነገር ቼልሲ በውድድሩ ማብቂያ ላይ ዋንጫ ሲያነሳ ልንመለከት የምንችለው ቡድን እንደሆነ የተለያዩ ምልክቶችን ልናነሳ እንችላለን። እናም ቼልሲ በውድድሩ ላይ ይህንን ነገር ነው እያሳየን የሚገኘው። ታዲያ አሁን የመጀመሪያ ዙር ጨዋታውን የሚያከናውንበት ጊዜ ላይ ሆኖ ጨዋታውን በድል ማጠናቀቅ ችሏል። ጨዋታውን ያከናወነው ከሜዳው ውጪ ነው። የኮንፈረንስ ሊጉን የጨዋታ መርሃ ግብር በጨዋታው ላይ ግን በሩብ ፍጻሜው ሙሉ በሙሉ የበላይነት ወስዶ ጨዋታውን ማሸነፍ ችሏል 3-0 በሆነ ውጤት። እንግዲህ ሊጊያ ዋርሶ የፖላንድ ቡድን ነው። ቡድኑ ምናልባት በፖላንድ በጣም ከሚታወቁ ክለቦች መካከል አንደኛው ነው። በፖላንድም ባለው ሊግ ላይ በደረጃ ሰንጠረዡ ላይ ስንመለከት 5ኛ ደረጃ ላይ መቀመጥ የቻለ ቡድን ነው። በ44 ነጥብና በ14 ንጹህ ግቦች ከመሪው ጋር የ12 ነጥብ ልዩነት አለ። እንግዲህ 5ኛ ደረጃ ላይ መቀመጥ የቻለ ቡድን ነው። ያለፉትን ጨዋታዎችን ስንመለከት ክለቡ በፖላንድ ሊግ ያደረጋቸውን ጨዋታዎች 2-1 5-0 ያሸነፋቸው ጨዋታዎች ነበሩ። አቻ የተለያየውም ጨዋታ ነበር። እንዲሁ ደግሞ 3-2 የተሸነፈው ጨዋታና እንደዚሁ ማርች 13 ሞልደን 2-0 ያሸነፈበት ጨዋታ በደንብ የሚጠቀስ ጨዋታ ነው። በቼልሲ በኩል ግን በተለይ በአሰላለፍ ረገድ ስንመለከት አሰልጣኙ ኤንዞ ማሬስካ ለወጣት ተጫዋቾቻቸው ሰፊውን እድል ለመስጠት ሙከራ አድርገዋል። አብዛኛውን ቡድን ስትመለከቱት ከጥቂት ተጫዋቾች በስተቀር በቋሚ 11 ውስጥ የተካተቱ ተጫዋቾች የክለቡ ቀዳሚ ተመራጭ ያልሆኑ ተጫዋቾች ናቸው። ለምሳሌ በግብ ጠባቂ ቦታ ላይ ሳንቼዝ አልተሰለፈም። ፊሊፕ ጆርገንሰን ነው በዚህ ጨዋታ መርሃ ግብር ላይ ሊሰለፍ የቻለው። ማሎ ጉስቶ፣ ቤኖት ባዲያ፣ ሼሊ፣ ቶሲን አዳራ፣ ቢዮ እንዲሁም ደግሞ ጆሹዋ አቼምፖንግ በተከላካይ መስመር ላይ የተሰለፉ ተጫዋቾች ናቸው። አቼምፖንግ ገና 18 ዓመቱ ላይ ነው የሚገኘው። ግን ደግሞ አሁንም በዚህ ክለብ ውስጥ የተሰላፊነት እድል በኮንፈረንስ ሊግ ላይ እያገኘ ይገኛል። ሪሲ ጄምስ እንዲሁም ደግሞ ዶስበሪ ሃልም በዚህ አሰላለፍ ውስጥ መካተት የቻሉ ተጫዋቾች ናቸው። በተለይም ሪሲ ጄምስ እንዲህ ባሉ ጨዋታዎች ላይ በደንብ ፊትነሱን መመለስ የአካል ብቃቱን ማግኘት የሚጠበቅበት ተጫዋች ነው። ተጫዋቹ ረዘም ላሉ ጊዜያት ከሜዳ መራቁ የሚታወስ ነው። ስለዚህ በተደጋጋሚ በሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ተጫዋቹን ላናገኘውና ላንመለከተው እንችላለን። እናም አሰልጣኙ እንዲህ ባሉ ጨዋታዎች ላይ የተጫዋቹን ፊትነስ መሞከር፣ የተጫዋቹን የበለጠ ማየት በደንብ ከዚህ በኋላ የተጫዋቹን ሰፊ ግልጋሎት
እንዲያገኙ ይረዳቸዋል ተብሎ ይጠበቃል። 58ኛው ደቂቃ ላይ ነው ተቀይሮ የወጣው፣ ግን ሜዳ ላይ በቆየበት ደቂቃ ጥሩ ጊዜን አሳልፎ መውጣት ችሏል። ከዛ በተጨማሪ ጀደን ሳንቾ፣ ኮል ፓልመር በቋሚ 11 ውስጥ መካተት ችለዋል። ቴሪ ጆርጅ እና ክሪስቶፈር ንኮንኩ ደግሞ እንደዚሁ በቼልሲ ቋሚ 11 ውስጥ የተካተቱ ሌሎች ተጫዋቾች ናቸው። አሁን ምናልባት እንደው ጥያቄ አድርገን ልናነሳ የምንችለው ነገር ከዚህ ቀደምም ስናነሳ እንደነበረው አሁን ቼልሲ የአውሮፓ መድረክን ለማግኘት በፕሪሚየር ሊጉ ከፍተኛ ትንቅንቅ የሚያደርግበት ጊዜ ላይ መሆኑን ተከትሎ ምናልባትም ደግሞ እነዚህን በጣም በቋሚ 11 ውስጥ በተደጋጋሚ ኢንቮልቭ የሚያደርጉ ተጫዋቾችን የሚሰለፉ ተጫዋቾችን ማሰለፉ ምናልባትም ዋጋ እንዳያስከፍላቸውም ጭምር ያሰጋል የሚሉ ሀሳቦች ሊነሱ ይችላሉ። እንግዲህ ኮል ፓልመርን፣ ጀደን ሳንቾን እንዲሁ ደግሞ ከዛ በተጨማሪ ቤኖት ባዲያሺሊን እነዚህን ተጫዋቾች ማሎ ጉስቶን ጨምሮ አሰልጣኙ ሲያሰልፉ የቀጣዮቹን ጨዋታዎች ታሳቢ ባደረገ መልኩ ነው ወይ የሚለው ጥያቄ እንዲነሳ ያስገድዳል። ያም ቢሆን ግን እሳቸው ይህን ነገር ሳያስቡት የቀሩ አይመስሉም። ምክንያቱም ኮል ፓልመር ሜዳ ላይ የቆየው ለ46 ደቂቃዎች ብቻ ያክል ነው። ማሎ ጉስቶ 75 ደቂቃዎች ሜዳ ላይ ቆይቷል። እነዚህ ተጫዋቾች ተቀይረው በመውጣት በዚህ ጨዋታ ላይ ለታዳጊ ተጫዋቾች አሰልጣኙ ዕድል ስለሰጡ እነዚህ ተጫዋቾች ተቀይረው ወደ ሜዳ ገብቷል። ከዛ ውጪ ኤንዞ ፈርናንዴዝ፣ ኒኮላስ ጃክሰን፣ ፔድሮ ኔቶ እንዲሁ ደግሞ ሞይሰስ ካይሴዶ በቋሚ 11 ውስጥም ያልገቡ ተቀይረውም ወደ ሜዳ ያልገቡ ተጫዋቾች ናቸው። በጣም የቼልሲ ቁልፍ የሚባሉ ተጫዋቾች ናቸው። ከዛ በተጨማሪ ሌቫይ ኮልዊል በጨዋታው 46ኛው ደቂቃ ላይ ኮል ፓልመርን ቀይሮ ወደ ሜዳ የገባ ተጫዋች ነው ማለት ነው። ማርኮ ኩሬያ ደግሞ እንደዚሁ በጨዋታው ላይ ከተጠባባቂ ወንበር ተነስቶ 58ኛው ደቂቃ ላይ ወደ ሜዳ የገባ ተጫዋች ነው፣ ሬሲ ጀምስን በመቀየር ማለት ነው። እንግዲህ በአሰልጣኙ በኩል የነበሩት የጨዋታ አቀራረቦች እነዚህን ይመስላሉ። ሊጋ ዋርሶ በጨዋታው ላይ ብዙውን ጊዜያቸውን ከኳስ ጀርባ ሆነው በመከላከል ሲጫወቱ የነበሩ ሙሉ በሙሉ ሜዳቸውን አጥረው ሲከላከሉ የነበሩበት ምሽትን ተመልክተናል። አብዛኞቹ ተጫዋቾች ሲከላከሉ ነበር ያመሹት። ብዙም ኳስ አይቀባበሉም፣ ብዙም ኳስ አይነኩም። አብዛኛውን ደቂቃ ቼልሲዎች ነበሩ ሲያጠቁ የነበሩት። ስለዚህ ለማጥቃት ምንም አይነት ሀሳብ ያልነበረው ወይም ደግሞ በመልሶ ማጥቃት ለመጫወት እቅድ ይዞ የገባውን ሊጋ ዋርሶን የገጠሙት ቼልሲዎች በኳስ ቁጥጥር ረገድ የተሻለ ምሽትን ማሳለፍ ችለዋል። 72 በመቶ ነበረ ኳስን መቆጣጠር የቻሉት። 782 ኳሶችን ተቀባብለው ቀደም ሲል እንደነገርኳችሁ ከ700 በላይ የተሳኩ ኳሶችን መቀባበል ችለዋል። ያም ማለት 733 የተሳኩ ኳሶችን መቀባበል ችለው ነበር። 8 የማዕዘን ምቶችን ማግኘት ችለዋል። 24 ሙከራዎችን ሞክረው ከ24ቱ 10ሩ ኢላማቸውን የጠበቁ ሙከራዎች ነበሩ። የሊጋ ዋርሶ ግብ ጠባቂ በዚህ ምሽት ላይ በርካታ ኳሶችን ሲያድን ነበር እና ምናልባት እሱ ያዳናቸው ብዙ ኳሶች ወደ ግብነት ቢቀየሩ ኖሮ የጨዋታ ውጤቱ ይሄ ብቻ ላይሆን ይችል ነበር፣ ወይም ደግሞ 3-0 ብቻ ላይሆን ይችል ነበረ ውጤቱ። ግን ደግሞ ምስጋና ለዚህ ግብ ጠባቂ ይግባና ከፔናልቲ ጭምር ብዙ ኳሶችን ማዳን ችሏል። ይሄ ፖላንዳዊው የ22 ዓመቱ ግብ ጠባቂ ካስፐር ቶቢያስ ብዙ ኳሶችን ማዳን የቻለ የሊጋ ዋርሶ ግብ ጠባቂ ነው። በአንጻሩ በሊጋ ዋርሶ በኩል ስንመለከት ቡድኑ 8 ሙከራ ብቻ ነው ማድረግ የቻለው። ከ8ቱ 1 ሙከራ ነው ኢላማውን የጠበቀው። ሌላው ኳስ ብሎክ የተደረገና ኢላማቸውን ያልጠበቁ ሙከራዎች ነበሩ። 28 በመቶ ኳስን መቆጣጠር ችለዋል። ከቼልሲ አንጻር ብዙም ኳስን ያልያዙበት ምሽት ነው። 297 ኳሶችን ተቀባብለው 234ቱ ደግሞ የተሳኩ የኳስ ቅብብሎች ነበሩ። እንግዲህ ጨዋታው እንደተጀመረ በተለይ በቼልሲ በኩል የነበራቸውን የኳስ ቁጥጥር ዶሚናንስ እንዲሁም ደግሞ የሜዳ ላይ እንቅስቃሴ ተመልክተናል። በተደጋጋሚ ጊዜ ወደ ሊጊያ ዋርሶ የግብ ክልል በመሄድ ሙከራዎችን ለማድረግ ጥረት ሲያደርጉና እንዲሁም ደግሞ የተከላካይ መስመር ተጫዋቾቹን ለመፈተሽ ጥረት ሲያደርጉ ነበረ። ብዙ የተከላካይ መስመር ተጫዋቾችን ይዘው ወደ ሜዳ እንደመግባታቸው መጠን የተሻሉ የሚባሉ ተሻጋሪ ኳሶችን እንዲሁም ደግሞ ሰንጣቂ ኳሶችን ለመቀባበል ጥረት ሲያደርጉ ነበር። እነ ፓንኮቭ በዛ ቡድን ውስጥ የተከላካይ መስመር ተጫዋች ናቸው። እንዲሁም ደግሞ ካፖዋዲም የዚህ ቡድን የተከላካይ መስመር ተጫዋች ነው። ሩበን ቪናግሬም ደግሞ በሊጊያ ዋርሶ በኩል ከተከላካይ መስመር ተጫዋቾች መካከል አንዱ ነው። ስለዚህ
ይሄንን የተከላካይ መስመር ጥሶ ለመግባትና የግብ ሙከራዎችን ለማድረግ ቼልሲዎች በተደጋጋሚ ወደዛ የግብ ክልል መገኘት ይጠበቅባቸው ነበር። በመጀመሪያው አጋማሽ ከነበራቸው እንቅስቃሴ አንጻር ግቦችን እንዲያስቆጥሩ ይጠበቅባቸው ነበር፣ ግን ደግሞ ያ ሊሆን አልቻለም። የመጀመሪያው አጋማሽ እንቅስቃሴ በቼልሲዎች በኩል ከኳስ ቁጥጥርና እንዲሁም ደግሞ በተደጋጋሚ ወደዛ የግብ ክልል እንደመድረሳቸው መጠን ግቦችን ለማስቆጠር አልቻሉም ነበረ። የቼልሲ በተለይ ጥሩ የሚባለው ምሽት የጀመረው በሁለተኛው አጋማሽ የክለቡ ተጫዋቾች በሜዳ ላይ ካሳዩት እንቅስቃሴ በኋላ ነው። የሊጊያ ዋርሶ ተጫዋቾች አብዛኛውን ደቂቃ ማለት ይቻላል በተለይ በመጀመሪያው አጋማሽ በጥንቃቄ በመከላከልና ወደ ራሳቸው ግብ አፈግፍገው በመጫወት ነበር ያሳለፉት። ልክ እንደዚህ ለመከላከል የሚገቡ ቡድኖች አንድ ሊጠቀሙት ከሚችሉት የጨዋታ ስትራቴጂ እና የጌም ፕላን መካከል በተለይ እንደ ቼልሲ ያለ ኳስን በተሻለ መንገድ ተቆጣጥሮ መጫወት የሚችል እንዲሁም ደግሞ በተደጋጋሚ ወደ የግብ ክልላቸው በተሻጋሪ ኳሶች መምጣት የሚችል ቡድን እንደዚህ አይነት እንቅስቃሴዎችን እንደሚያደርግ ካወቁ ሊያደርጉ የሚችሉት እንቅስቃሴ በደንብ የግብ ክልላቸውን አጥረው መከላከል ነው እና የመጀመሪያው 45 የተሳካ የኳስ ቅብብሎችን ያደረጉበትና የተሳካ እንደዚሁ ኳሶችን ክሊር የማድረግ የመከላከል ምሽትን ያሳለፉበት ነበር። በሁለተኛው አጋማሽ ግን ቼልሲዎች ገና ሁለተኛው አጋማሽ እንደተጀመረ የመጀመሪያውን ጎል ማስቆጠር ችለዋል። በ49ኛው ደቂቃ ላይ ነው ግቡ የተቆጠረው። ቴሪክ ጆርጅ የመጀመሪያ የቼልሲ ግቡን ማስቆጠር ችሏል። ተጫዋቹን ስንመለከተው በቁመቱ እንዲሁም ደግሞ አንዳንድ የድሪብል ስኪሉ ከዛ በተጨማሪ መልኩ አብዛኛው ነገር ስትመለከቱት ቡካዮ ሳካን የሚመስል ነገር አለው እና እንግዲህ ተጫዋቹ ከቼልሲ ከ18 ዓመት በታች እንዲሁም ደግሞ በቼልሲ ከ21 ዓመት በታች ስብስብ ውስጥ ሲጫወት ቆይቶ በዘንድሮ ውድድር ዓመት ደግሞ እንደዚሁ በቼልሲ የዋና ቡድን ውስጥ መጫወት የቻለ ተጫዋች ነው። 19 ዓመቱ ላይ ይገኛል። ልክ እሱም እንደ ቡካዮ ሳካ ሁሉ የናይጄሪያ የዘር ግንድ ያለው ተጫዋች ነው። እናም በዚህ ጨዋታ ላይ ለመጀመሪያ ጊዜ በቼልሲ መለያ ግብ ማስቆጠር የቻለ ተጫዋች ሆኗል ማለት ነው። ግቡን ደግሞ ያስቆጠረው በአውሮፓ መድረክ በኮንፈረንስ ሊግ መሆኑ ለተጫዋቹ የበለጠ ጥሩ ምሽትን እንዲያሳልፍ አድርጎታል። እንግዲህ ግቡ የተቆጠረበትን መንገድ ስትመለከቱ ተጫዋቹ ከግቡ ፊት ለፊት የተገኘበት ሁኔታ እንዲሁም ደግሞ ኳሷን ካገኛት በኋላ ያንን ኳስ በቀላሉ ወደ ግብነት የቀየረበት መንገድ የበለጠ ተጫዋቹ እንዲደነቅና ምናልባትም ደግሞ በዚህ ኳሊቲው ከዚህ በኋላ የሚቀጥል ከሆነ በበርካታ የጨዋታ ምሽቶች ላይ ከዚህ በኋላ አሰልጣኙ በተደጋጋሚ የመሰለፍ ዕድልን ሲሰጡት ልንመለከት እንችላለን። ቼልሲ እንግዲህ ከዊንገር ተጫዋቾቹ አንጻር ወይም ደግሞ በመስመር በኩል ከሚያጠቁ ተጫዋቾቹ አንጻር አማራጮች እንዳሉት ይታወቃል። ከነዛ አማራጮቹ መካከል ደግሞ አንደኛው ይሄ ተጫዋች ቴሪክ ጆርጅ ነው። ከርቀት ነበር እንግዲህ ኳሱ የተሞከረው። ሪሲ ጀምስ ኳሱን የሞከረው፣ ግብ ጠባቂው ኳሱን አወጣው። እሱ የተፋውን ኳስ ከጎሉ ፊት ለፊት ቆሞ የነበረው ቴሪክ ጆርጅ ኳሱን በጥሩ ሁኔታ ወደ ግብነት ቀይሮ ጨዋታው 1-0 እንዲሆን አስችሏል ማለት ነው። እንግዲህ የተጫዋቾቹ ክሊር የማድረግ ችግር እንዲሁም ደግሞ ግብ ጠባቂው ኳሱን ሲተፋው በአግባቡ ስላላራቀው ወይም ደግሞ በሳይዶች በኩል በመስመሮች በኩል ኳሱን ስላልተፋው በቀላሉ ከግቡ ፊት ለፊት የቆመው ቴሪክ ጆርጅ ግቡን ማስቆጠር ችሏል ማለት ነው። ይህ ግብ ከተቆጠረ በኋላም ብዙም አልፈጀም። እንደገና ሁለተኛ ጎል ከጥቂት ደቂቃዎች በኋላ ማስቆጠር ችለዋል። በዚህ ጨዋታ ላይ እንደታዘብነውና እንደተመለከትነው በተለይ ግብ ከተቆጠረባቸው በኋላ የተሻለ እንቅስቃሴ ለማድረግ ሙከራ ሲያደርጉ ነበረ። ወደ ቼልሲ ግብ ክልል ኳሶችን ይዞ ለመሄድ እንዲሁም ደግሞ ተሻጋሪ ኳሶችን ለመጠቀም የካውንተር አታክ ኳሶችን ለመጠቀም ሙከራ ሲያደርጉ ነበር። አሁንም ቢሆን በራሳቸው ስህተት ነው ግብ ያስተናገዱት። ግብ ጠባቂው ኳስ በረጅሙ አወጣ፣ ግን እሱ ያወጣው ኳስ በሪሲ ጄምስ ኢንተርሴፕት ተደረገ። ጀደን ሳንቾ ያቀበለውን ኳስ ኖኒ ማዱዌኬ በዚህ ጨዋታ ላይ ለራሱ አንደኛውን ለክለቡ ደግሞ ሁለተኛውን ግብ ማስቆጠር ችሏል ማለት ነው። እንግዲህ ሊጋ ዋርሶች ግብ ከተቆጠረባቸው በኋላ ወደ ጨዋታው ስልት ለመግባት ወደ ጨዋታው እንቅስቃሴ ለመግባት ጥረት እያደረጉ በነበሩበት አጋጣሚ ላይ ነው ይሄንን ግብ ክለባቸው ያስተናገደውና
በሜዳው እየተጫወተ ለሚገኘው ክለብ፣ በሜዳው ይህንን እንቅስቃሴ እያደረገ ለሚገኘው ክለብ እንደዚህ ያለ ውጤት መመዝገብ ወይም ደግሞ 2 ግቦችን ማስተናገዱ ምናልባት ቀጣዩን ጨዋታ የበለጠ ተራራ የመውጣት ያክል ሊያገዝፍባቸው ስለሚችል ያ የበለጠ አስቸጋሪ ይሆን ነበር። ጀደን ሳንቾን በተመለከተ በዚህ ጨዋታ ላይ በጣም ግሩም የሆነ እንቅስቃሴ ማሳየት ችሏል። በርካታ ኳሶችን ድሪብል እያደረገ ሲገባ ነበር። ለቼልሲ ተጫዋቾች የሚያቀበላቸው ኳሶች ነበሩ። ምሽቱ ለዚህ ተጫዋች በጣም ምርጥ የሚባል ጊዜን ያሳለፈበት ጨዋታ ነበር እና ጀደን ሳንቾ በተለይ ሲተች ከቆየባቸው እንዲሁም ደግሞ ብዙ ጥያቄ ሲነሳበት ከነበሩት ጊዜያት በኋላ በቼልሲ መለያ ጥሩ ምሽትን ያሳለፈበት ጨዋታ ሆኖ አልፏል ለጀደን ሳንቾ። ምናልባት ይህንን እንቅስቃሴውን በቀጣይ በፕሪሚየር ሊግ ጨዋታዎች ላይ የሚደግመው ከሆነ እንዲሁም በሚሰለፍባቸው ጨዋታዎች ላይ ይህንን ፐርፎርማንሱን የሚያሳይ ከሆነ አሰልጣኙ ኤንዞ ማሬስካ ሀሳባቸውን ሊቀይሩ፣ ቼልሲዎችም ተጫዋቹን ወደ ማንቸስተር ዩናይትድ ይመልሱታል የተባለውን ሀሳብ እንዲቀይሩና ውላቸውን አክብረው ተጫዋቹን በቋሚነት ሊያስፈርሙት የሚችሉበትን እድል እንዲፈጠርለት የሚያደርግ ጉዳይ ይሆናል ተብሎ ይጠበቃል። ለዚህ ተጫዋች ጥሩ ምሽት ነበር ለጀደን ሳንቾ። እንግዲህ ከሆኑ ሳምንታት በኋላ የተመለከትነው የተጫዋቹ ምርጥ አቋም ነው ሊባል ይችላል። ከዛም ባሻገር ግን በጨዋታው ላይ ደግሞ ቼልሲዎች የፍጹም ቅጣት ምት አግኝተው ነበር። መጀመሪያ ክሪስቶፈር ንኩንኩ ላይ ጥፋት ተሰራ። ከዛ በኋላ ዱዌስበሪ ሃል ላይ ነበር ጥፋቱ የተሰራው። ዱዌስበሪ ሃል በዚህ ምሽት ላይ ጥሩ እንቅስቃሴን አሳይቷል። በተለይ ሲሞክራቸው የነበሩ ሙከራዎች ያው ብዙ ጊዜ በፕሪሚየር ሊግ የመሰለፍ እድልን አያገኝም እንጂ ሜዳ ላይ የመሰለፍ እድል ባገኘባቸው ጨዋታዎች ሁሉ በጣም አስገራሚ ብቃቱን የሚያሳይ ተጫዋች ነው። በተለይ በኮንፈረንስ ሊግ ጨዋታዎች ላይ በሚሰለፍበት ጊዜ በእርግጥ በፕሪሚየር ሊግ በአንዳንድ ጨዋታዎች ላይ ሲሰለፍ ያን ያክል የሚጠበቅበትን ነገር ላያደርግ ይችላል። ግን ሜዳ ላይ ደግሞ ሲሰለፍ የተሻሉ ነገሮችን እንዲያደርግ ይጠበቃል እና ዛሬም ደግሞ የሚጠበቅበትን ጥሩ ነገር ማሳየት ችሏል። እሱ ላይም ጥፋት ተሰርቶ ነበር። እንግዲህ የዕለቱ ዳኛ በፊሽካ ጨዋታው ካስቆሙ በኋላ በቪኤአር ውሳኔው ተላልፎ የፍጹም ቅጣት ምት ለቼልሲ ተሰጥቷል። የፍጹም ቅጣት ምቱን እንግዲህ እንዲመታ እድል የተሰጠው ክሪስቶፈር ንኩንኩ ነበር። ያው ንኩንኩ በተለይ ከቼልሲ ሊያይ ይችላል። የዘንድሮ ውድድር ዓመት ለሱ ጥሩ አይደለም። ብዙ ነገሮች የተነሱ ይገኛሉ። ግን ይህንን ደግሞ የፍጹም ቅጣት ምት ቢያስቆጥር ለተጫዋቹ ስነ ልቦናም ከዚህ በኋላ በሚያደርጋቸው ጨዋታዎች ላይም የበለጠ እንዲነሳሳ እድል የሚሰጠው ጉዳይ ነበር። ተጫዋቹ ግን የፍጹም ቅጣት ምቱ ሊጠቀምበት አልቻለም። ወደ ቀኝ ነው ኳሷን የመታት። ግብ ጠባቂው ቶቢያስም እንደዚሁ ኳሷን በጥሩ ሁኔታ ሴቭ ማድረግ ወይም ደግሞ ማዳን ችሏል ማለት ነው። ያው እንግዲህ ፔናልቲ ማስቆጠር ለዚህ ተጫዋች የበለጠ በራስ መተማመኑ የሚጨምርለት ጉዳይ ነበር፣ ግን ያንን ሊጠቀምበት አልቻለም። ይህንን ግብ ጠባቂ ማድነቅ ይቻላል፣ የፍጹም ቅጣት ምቱን ያዳነበት መንገድ። ታዲያ ግን የፍጹም ቅጣት ምቱን ካዳነ በኋላ ተጫዋቾቹ ኳሱን በሚገባ መንገድ ክሪል አላደረጉትም ወይም ከግብ ክልላቸው አላራቁትም። ስለዚህ በጣም በቀላሉ በሚባል ሁኔታ ጀደን ሳንቾ በግራ መስመር ላይ ይዞት የገባውን ኳስ ኖኒ ማዱዌኬ ለራሱ ሁለተኛውን ለቡድኑ ደግሞ ሶስተኛውን ጎል በማስቆጠር የተሻለ የሚባለውን ጎል አስቆጥሮ ቼልሲ የግብ ልዩነቱን ሰፋ አድርጎ እንዲመራ አስችሎታል ማለት ነው። በተለይ ማርኮ ኩሬጋ ተቀይሮ ከገባ በኋላ በግራው መስመር ላይ ቼልሲ የነበረውን ማጥቃት የበለጠ አሻሽሎት ቀጥሏል በዚህ የጨዋታ መርሃ ግብር ላይ። ከዛም ባሻገር ደግሞ በተለይ ኖኒ ማዱዌኬም በሜዳ ላይ በተመለከትንበት ደቂቃ ሁሉ የነበረው እርጋታ እንዲሁም ደግሞ ኳሶችን ይዞ ለመግባት ድሪብል ለማድረግ የነበረው ኮንፊደንስ እጅግ በጣም የሚያስገርም ነው እና ቼልሲዎች ምናልባት 3-0 አሸነፉ ሲባል የግቡ መጠን ይሄ ብቻ መሆኑ ሊያስገርመን ይችላል። ግን ከዚህም በላይ ግቦች የሚቆጠሩበት ምሽት ነበር። ቼልሲዎች ከሞከሯቸው ሙከራዎች አንጻር፣ ጨዋታውን ዶሚኔት ካደረጉበት ሁኔታ አንጻር ስንመለከተው ለቼልሲ በጣም የተለየ የሚባል ምሽት ነበረ። ግን ደግሞ እነዛን የሞከሯቸውን ኳሶች ሁሉ ወደ ግብነት መቀየር አልቻሉም እንጂ ለእነሱ በጣም ጥሩ የሚባል ምሽት ነበር እና እንግዲህ በርካታ ኳሶችን ሞክረው ጨዋታውን በ3-0 ውጤት ማጠናቀቅ ችለዋል ማለት ነው። ከዛም በኋላም ቢሆን ከግቡ መቆጠር በኋላ ማለት ነው የተወሰኑ ሙከራዎችን ለማድረግ ጥረት ሲያደርጉ አይተናል። ግን ሊጋ ዋርሶች ደግሞ ቢያንስ ተከላክለው
ውጤቱን በዚህ ጨዋታ እንዲያልቅ ለማድረግ ነው ጥረት ያደረጉት። እነ አሞጉን አሰልጣኙ ቀይሮ አስገብተዋል። ኤንዞ ማሬስካ እንዲሁም ደግሞ እነ ሜሁካን ቀይረው ወደ ሜዳ አስገብተዋል። በቼልሲ በኩል እነዚህ ተጫዋቾች ቅያሬዎች ነበሩ። ቼልሲ እንግዲህ ጨዋታውን 3-0 በሆነ ውጤት ነው ማሸነፍ የቻለው። ምናልባት በዚህ በኤሮፓ ሊጉ ላይ እንደው ተፎካካሪ ሊባሉ የሚችሉ ክለቦች ከቼልሲ ጋር 2 ወይ 3 ቢሆኑ ነው። ራፒድ ቬይን፣ ሪያል ቤቲስ፣ በተለይ ሪያል ቤቲስ በጣም ትልቅ የሚባል ተፎካካሪ ክለብ ነው። አሁን ቡድኑ እያሳየ ከሚገኘው አቋም አንጻር እነ ኢስኮ እና አንቶኒ በዛ ስብስብ ውስጥ ይገኛሉ። እንዲሁም ደግሞ ፊዮረንቲና ምናልባት ቼልሲን እስከ መጨረሻው ድረስ ሊፎካከር ይችላል ተብሎ ከሚጠበቁ ቡድኖች መካከል የሚጠቀሱ ናቸው። ከዛ ውጭ ግን ሌሎቹን ስንመለከታቸው ቅድም እንዳነሳ ነው በቼልሲ ደረጃ የማይገኙ ወይ በቼልሲ ሌቭል ላይ የማይገኙ እና ቼልሲ በቀላሉ እያሸነፋቸው ውጤት ይዞ ሊወጣባቸው የሚችሉ ቡድኖች እንደሆኑ በዚህ ጨዋታ ላይ ተመልክተናል። እንግዲህ ውድድሩ በራሱ በተለይ ለቼልሲ አሁን የመጀመሪያውን ዙር ጨዋታ 3-0 በሆነ ውጤት አሸንፎ ነው የወጣው። የመልስ ጨዋታ ላይ ይሄ ውጤት ይቀለበሳል ተብሎ አይጠበቅም። ምክንያቱም የመልሱ ጨዋታ የሚከናወነው በስታንፎርድ ብሪጅ ነው። ስታንፎርድ ብሪጅ ላይ ደግሞ እንዲህ ያለውን ውጤት ቀልብሰው ያልፋሉ የሚል ግምት አይኖርም እና ይህ ጣሊያናዊ አሰልጣኝ ኤንዞ ማሬስካ እንግዲህ በሚቀጥለው የውድድር ዓመት ምናልባት በቼልሲ ቤት ሲያሰለጥኑ ልንመለከታቸው እንችላለን። ቼልሲዎች እንግዲህ በዚህ ጨዋታ ላይ 3 ግቦችን ማስቆጠራቸውን ተከትሎ በሁሉም ውድድሮች ላይ 100 ጎሎችን ማስቆጠር ችለዋል። እንግዲህ ብዙ ጥያቄ የተነሳባቸው ከማጥቃቱ ጋር ብዙ ጥያቄ የተነሳባቸው ግን ደግሞ አሁንም እንዲህ ባሉ ጨዋታዎች ላይ በርካታ ግቦችን የሚያስቆጥር ቡድን ነው እና ያንን ነው እየተመለከትን የምንገኘው። ለማንኛውም ለቼልሲ ደጋፊዎች አስገራሚ ምሽት እንዲሁም ደግሞ ወደ ቀጣዩ ዙር ለማለፍ አንድ እግራቸውን ወደ ግማሽ ፍጻሜ ማስገባት የቻሉበትን ጨዋታ ማከናወን ችለዋል። ጨዋታው እንደተመለከታችሁት ቼልሲ እስከ የትኛው ርቀት ድረስ ሊጓዝ ይችላል? ዋንጫውን ያነሳል ብላችሁ ትገምታላችሁ? ሀሳቦቻችሁን በኮሜንት መስጫው ላይ አጋሩን። እስከዚህ ሰዓት ድረስ ከቆያችሁ እና ደግሞ አብራችሁን ከዘለቃችሁ ቪዲዮን ላይክ ማድረግ፣ ሌሎች ማጋራት አትርሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ስላደመጣችሁን ስለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ።